ምን ልታዘዝ? እህትሽን ልበላ? ደሞ ምን ብዬ የማፈቅራትን ሴት እንደ ምግብ ልዘዝ? ሰውዬው ኧረ ምን ልታዘዝ? ድንች አንጭልኝ ልበላት? እንድጠብሳት? ሄይ ሰውዬ ወዴት ሄድክ? የትም። ካላስቸገርኩሽ እህትሽን ትጠሪልኛለሽ? እህቴን ጠርቼ አስተናግዳለሁ። ግን ቲፕ ላይ እንዴት ነህ? ቶፕ ነኝ። ትእዛዝን አስተላልፌ መጣሁ። አንዴ ጠብቀኝ። ብቻ በትር ይዘሽልኝ እንዳመጪ። የሚጠበሰውን ድንች ትታካቻፑን ይዛ መጣች። ቲፑ እንዳይረሳ። አቤት ምን ልታዘዝ? ካላስቸገርኩሽ ታላቅ እህትሽን ትጠሪልኛለሽ? ታዲያ መጀመሪያ ሜኑ አትጠይቅም ነበር? የኔ ፍቅር ማን ይጠራኝ? አንተ ነህ? በላ ሂሳብ ጥራኝ እንግዲህ። አዎ ነኝ እኮ። አንተ ማን ነህ? አንቺን እንጂ እኔን አላውቅም። ፈልገህ ያስጠራኝ አንተ አይደል? እኔ አይደለም የጠራሁሽ ፍቅር እንጂ። እኔም እኮ ሰው ፈልገሽ ሲሉኝ ገርሞኝ ብታይ። ለምን? ሰው እኔን ፈልጎ አስጠርቶኝ ያቅማ። ለምን ጠራኝ? አፍቅሬሽ። በጣም ሞቀኝ። ፀሐይ እዚህ ሰፈር መዋል ጀመረች እንዴ? ፀሐይ ጠየቀች። የምር አፍቅረኸኝ ነው? አዎ። ሞኝ ነህ እንዴ? ሞኝን ማፈቅር ብልጥ ነኝ። አፈቅርሻለሁ። ምን አሰብሽ? ስፈቀር የመጀመሪያዬ ነው። ስትጋበዥስ? እሷንም እንደዛው። እኔ ምን ልጋብዝሽ? የማይቆይ ከሆነ አማርኛ። እንደው ፈጣሪ ወይ እንደው ከዚህ ጉዱላ እንደው መቼ ነው የምታወጣኝ? ስንቱ ባለ ሀብት ዛልተረ ይነካል። አይጣ ፈንታ እንደው ከዳመ ወልድ አይ እሺ፣ የሚያሳዝን ነገር አየሁ። ቆይ መልሼ ልደውል። ሰው እንደዚህ ሲያዝን በቃ ደስ አይለኝም። እሺ መልሼ ልደውል። አንድ እሺ። ወንድሜ ለማን ነው? ለኔ? እንደው ወንድሜ ወንድው ወጣ ይተካል። አሚን። እንደው ምቀኛ ከሟርተኛ ይጠብቅ። አሚን። ፈልገው ነገር ሁሉ ይሳካ። አሚን። እሺ የማንም ኩታራ መቀለጃ ልሁን እንዴ? ወንድሜ ቆጣኝም ልንገርህ። ፈተናው እንዴት ሆንክ? ወደኩኝ። አዎ። አረ በሌላ ነገር ይሳካልሻል። በትምህርት ባይሆን ይሳካል። አረ ግራ እኮ አገባኝ። እንዴት ዝም አለኝ? ማሪዩስ ይሄ መሀይም ተኝቶ ያድራል። ሄሎ ወንድሜ። ወይ ትንሿ የሆነ ጉልበተኛ እኮ እየመታኝ ነው። ና ቶሎ በል። እኔን ወንድም አላወቀም ስላንተ። ና ማን አባቱ ነው ያዘ? መጣው። እሺ ቦስ ምንድነው? አይመለከት ምንድነው? የት ነሽ? እዚህ ጋር በለዋለሁ። ወንድሜ መጣው። ወንድሜ እሱ እኮ ነው ወንድሜ። ኧረ ለእናቴ አንድ ነኝ። ኧረ ተው፣ እኔ ብቸኛ ነኝ። ተው። እዚህ እንግባ። የት? እዚህ? ሌላ ቦታ ብንገባ ይሻላል። ለምን? ይሄ ቤት እኮ በጣም ጥሩ ነው። ነይ እዚህ እንግባ። ነይ። እንዴ ነይ። መጣውሻ እንዴ? ለምን ትፈታተኝኛለሽ? እውነት ሽሜ፣ ሆን ብዬ ያደረኩት ነገር አይደለም። ሆን ብለሽ ነው እንጂ ለምን አትይኝም? ህይወቴ ልኑርበት። ደሃና አላችሁኝ አይደለም? በቃ ድህነቴ ላስተምበት። በቃ ተው። ኧረ እኔ እንደዛ አላልኩ። አዎ ዳነ፣ ምን ታፈጣለህ? ያሊ ድሩሽ የነበረው ልጅ ነው። አዎ። እና በቃ እሺ እንሂድ። ቆይ፣ ድህነቴን ላስታም እያለ አይደለም? እናግዘው። ያው ያለ ስሜ በልችን ያዛት ያላቅማት። ጋይስ ይሄን ቪዲዮ ጨርሳችሁና የማንኛቸው ከባድ እንደነበረ ኮሜንት ላይ ታስቀምጡልኛላችሁ። ተመልከቱ እስኪ። ሊዮኔል ሜሲ ብርቱካን እያንጠባጠበ ከኳስ ባለፈ ማለት ነው። ከዛስ ኪሊያን ምባፔ የባስኬትቦል ኳስ እሱን እያንጠባጠበ ነው። ምናልባት የባስኬትቦል ኳስ ከባድ ሊሆን ይችላል ክብደቱ እንጂ ያን ያክል አስቸጋሪ አይመስልም። ከዛስ ተመልከቱ እስኪ ኦዚልን ማስቲካ ማንጠባጠብ ብቻ ሳይሆን ጭራሽ ካሜራ ላይ መለጠፍ ማለት ነው። እሺ የኛውን የማርሴሎን ተመልከቱ እስኪ። የሜዳ ቴኒስ ኳስ ማንጠባጠብ ማርሴሎን እዛ ይነገለ ጎበዝ ነው። ኔይማርን ተመልከቱ። ሶፍት መቼም ሶፍት ማንጠባጠብ ቀላል አይሆንም። ፋይናል ላይ እስኪ ተመልከቱ ካካን ሁለት ኳስ ማንጠባጠብ በግራና በቀኝ። ይሄ ትንሽ አስቸጋሪ ይመስላል። አረ ካካ ለእናንተ የትኛው ከባድ ነበር?